ዝንጅብል ለጉንፋን ለቶንሲል እንደዚሁም ለሳይነስ ከምንጠቀምባቸው የቤት ውስጥ ህክምናዎች ውስጥ አንዱ ነው። ዝንጅብልን ከ5000 ዓመት በፊት ጀምሮ ለተለያዩ ጤና ችግሮች እንደ መድኃኒትነት እንደሚጠቀሙ ብዙ የታሪክ ማስረጃዎች ይመሰክራሉ። ታዲያ ዝንጅብል የምግብ አለመፈጨትን፣ የሐሞት ምርትን እንደዚሁም የምራቅ መመረትን በመጨመር ያፋጥናል። በእርግዝና ጊዜ ከእርግዝና ጋር የተያያዘ ለሚመጣ ማስታወክና ማቅለሽለሽ እንደ መድኃኒትነት ያገለግላል። ከወር አበባ ጋር ተያይዞ ለሚመጣ ቁርጠት እንደዚሁም ከስፖርት በኋላ ለሚመጣ የጡንቻ መዛል ለማከም ይረዳል። ዝንጅብል የኢንሱሊን ሴንሲቲቪቲን በመጨመር የስኳር መጠንን ለማስተካከል ይጠቅማል። እንደዚሁም በካንሰር የመያዝ እድልን ይቀንሳል። ለመጠቀም የተላጠና እስከ 3 ሴንቲሜትር ያልበለጠ ዝንጅብል ስር ከ5 እስከ 10 ደቂቃ በአንድ ኩባያ ውሃ በማፍላትና ማር በመጨመር መጠቀም ይቻላል። እንደዚሁም ደርቆ በዱቄት መልክ የተዘጋጀ የዝንጅብል ዱቄት ምግብ ላይ በመጨመር መጠቀም ወይም ከጁስ ጋር አብሮ በማዘጋጀት መጠጣት ይቻላል። ከዚህ አለፍ ሲል ደግሞ ከዝንጅብል የተሰሩ መድኃኒቶችን በቀን 2 ጊዜ ወይም 1 ጊዜ በመዋጥ የጤና ጥቅም ማግኘት ይቻላል።